እላለሁ። ቁላውን ቆርጣችሁ በቪዲዮ አሳዩኝ። ደግመዋለሁ። አንገቱንም እጁንም ቁላውንም ብልቱን ሁሉ ቆራርጣችሁ አሳዩኝ። እንዴት ነው ልጄ እኔ ባለሁበት የምትደፈረው? ማን ይተዋል ይሄን? ይሄን ምን አደረጉ? አልሐምዱሊላህ የአማራ የሚለውን የኔን ድምፅን አሁን ሊወስዱ ይችላሉ። አሁን አማራ እያልኩ ስለሆነ ማለት ነው ሊያስገቡበት ይችላሉ። እኔ አላልኩም። ብሔርና ብሔር ለማጋጨት እኔ ያልኩትን ምክር ሰው አይደለም። አንተ እየወጣ ኦሮሞ ለማኝ ምን ጋላ ምን እያልክ እየተሳደብክ ማለት ነው። እኔ እንዳንተ ባለጌ ብሆን መቃብር ውስጥ ያለውን አልኩ እኮ መቃብር ውስጥ በስብሶ ያለውን ሬሳህን እያወጣው መሳደብ እችላለሁ እኮ። ግን ከአንተ ጋር ውሻ ነከሰኝ ተብሎ ውሻ አይነከስም ብዬ ነው ንቄ የተውኩት። አንድ ቀን ስለ ብሔር ተናግሬ አላውቅም። እንድናገር ግን እየገፋፋከኝ ነው። ወላሂ ወብላሂ እስከ መቃብር ውስጥ ያለው ራሱ ከመቃብር ወጥቶ ኧረ አለቅን እስከሚል እሳደባለሁ። ዝም ያለ ሰው ፍራው። ዝም ማለቴ ሌላ ነገር አይደለም። ሰላም ፈላጊ ነኝ። ባባ ሰላም ስለምፈልግ ሰላምን ነው ምሰብከው። መቼም ለሀገራችን ሰላም ያወርድላት። ወሎን እየጨረሰ ያለው የኢትዮጵያ መንግስት የማያውቀው ሽፍታ ነው። አሁንም ደግመዋለሁ። ወሎ ኦሮሞን እየጨረሰ ያለው የኢትዮጵያ መንግስት እውቅና የሌለው ሽፍታ ነው። ይሄ ምን ወንጀል ነው እንዴ? ውሸት ነው የተናገርኩት? እስኪ ወሎ ልጆች ካላችሁ ግቡና ማን ነው እየጨረሳችሁ ያለው? የወሎ ልጆች ኑና ግቡ ተናገሩ። ማን ነው እየጨረሳችሁ እናታችሁን አባታችሁን እየገደለ ያለው ማን ነው? አናውቅም እኛ። የኢትዮጵያ መንግስት ዶክተር አብይ አህመድና በሱ የሚመራ ነው። ወደንም ጠላንም ማለት ነው። የምንቀበለውም የምንቃወመውም የምናውቀው አንድ መንግስት ኢትዮጵያ ውስጥ ያለው ለሚቃወመውም ለሚደግፈውም ማለት ነው አንድ መንግስት ነው ኢትዮጵያ ውስጥ ያለው። እሱም በዶክተር አብይ አህመድ የሚመራ ጦር ነው። ሌላ ካለ ንገሩኝ። ወሎን እየጨረሰ ያለው ሽፍታ የኢትዮጵያ መንግስትም የኢትዮጵያ ህዝብም የማያውቀው የታጠቀ የሌሊት ጅቦች ሽፍታዎች የወሎ ወንድማችንን በኦሮሞነቱ ብቻ ቤት ውስጥ እየገቡ በተኛበት እየገደሉ ጡት እየቆረጡ እጅ እየቆረጡ አንገት እየቆረጡ ነው። ለዚህ ምላሹ የወሎ ልጆች መጥቶ የሚነካህን ብሊቱን ቆርጠ ላይቭ እያስተላለፍ ካላሳየህን በሰላም አብረን እንኖር እላለሁ። ደግሞ ለደግሞ ነው ሎምቦጭ ልታስፈራራን ትፈልጋለህ እንዴ? ሂድና የአማትን እንትን ባል ሎምቦጫ ረመዳን ነው ብዬ ዝም ስላችሁ አፋችሁን ካልከፈትናላችሁ አንዶ ሙቤ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 7 ሚሊዮን ብር የሰበሰባችሁበትን ቪዲዮ እኮ ደርሶኛል። 7 ሚሊዮን ብር የወሎ ኦሮሞን ለመግደል በቪዲዮ አለኝ እኮ መረጃ በቪዲዮ ይኸው አዳምጡ። የኢትዮጵያ ብሔር ብሔረሰቦች አዳምጡ። በዱባይ የተሰበሰበው 27264 ድርሃም ነው። ወደ ኢትዮጵያ ሲላክ 827264 ብር። ድርገመው 827264 ብር ዱባይ ከዱባይ የገባ ነው። እሺ ከሳዑዲ የገባ 26880 ብር ሪያል ወደ ኢትዮጵያ ሲላክ 805000 ብር። ከአሜሪካ የተሰበሰበ 35224 ዶላር ወደ ኢትዮጵያ ሲላክ 3 ሚሊዮን ወሎን ለመጨረስ 8564 ብር። አካውንት እየሰጠናቸው ቀጥታ ያስገቡ ልጆች በአካውንት እየሰጠናቸው ማለት ነው 1 ሚሊዮን 505573 ብር። ከእስራኤል ሀገር 1100 ዶላር ገብቷል። ወደ ኢትዮጵያ ሲመነዘር 143125 ብር ይሆናል ማለት ነው። ጠቅላላ ድምር 7 ሚሊዮን 245128 ብር
እናንተ የወሎን ኦሮሞ ለማፈናቀል ለመግደል ጡት ለመቁረጥ የአባታችንን ታሪክ እንደግማለን ብሎ የታጠቀው ሽፍታ የወሎን ኦሮሞ ለማፈናቀል ለመግደል ጡት ለመቁረጥ አንገል ለመቁረጥ እጅ እንደለመደው ለመቁረጥ 7 ሚሊዮን ብር ያጠራቀምከውን እኔ በሁለት ቀን ውስጥ 7 ሚሊዮን ብር ለቅሜያለሁ። አይበቃም። ጉዞ ወደ ወሎ ይቀጥላል። ጉዞ ወደ ወሎ ይቀጥላል። ወንድሞቼን ለማትረፍ አንተ 7 ሚሊዮን ብር ሰበሰብክ። 700 ሚሊዮን ብር ካልሰበሰብክ ፑወለኝ ሽንታ እዚህ ሰደባል ለቀነና የረሱት ነገር አለ። መጀመሪያ ለምንድን ነው እነሱን ለማኝ ከኦሮሚያ ውስጥ ሰብስቦ ማያወጡት? እንደዛ ካልሆነ እኮ ማንም ሞቶ ማንም አይተርፍም። አሬ ሃላ ነው መጀመሪያ የራሳቸውን ለማኝ የመጠየቅ ሞራልም ደግሞ እኛን የመጠየቅ ሞራል ማለት ነው። ወደድክም ጠላክም ኦሮሞ ጅኒሞን ኢትዮጵያ ውስጥ ያለ መንግስት አንድ መንግስት ነው። እሱም በዶክተር አብይ አህመድ አሊ የሚተዳደር መንግስት ብቻ ነው ያለው። ለሚወደውም ለሚጠላውም ለሚደግፈውም ለማይደግፈውም ሌላ ታጥቆ ያለ አካል ወሎን እየጨረሰ ያለው መንግስት የማያውቀው ሽፍታ ነው። ደግማለሁ። ለምን ሪከርድ አድርጋችሁ ግሩፕ ላይ ማለት ነው እንደ ሽፍታ ዋለ ምናምን አማዳ እኔ ደግሞ እኔ ኦሮሞን ደግሞ ማለት የምፈልገው ሊያጠቃ ሊገልህ የመጣን ገለህ ሙት እንጂ ህግ ብለህ ህግ እየጠበቅ አትገደል። ቁጭ ብለህ ማለት ነው። የገደለህን ግደል፣ የቆረጠህን ቁረጠው ነው የምለው እኔ። ያ ቆራጥ መሆን አለብን። ደግሞ ማለት ነው ራሳቸው ናቸው በኢትዮጵያ ምድር ላይ ጥገኝነትን ጠይቀው እየኖሩ ያሉት። እነዚህ እኮ የወሎ ኦሮሞዎች በጣም ጥቂት ናቸው። እነሱ በቁጥር ኦሮሚያ ውስጥ ያሉት ስንት ናቸው? ይሄ እርዳታ ደግሞ ለምን እንደሚሰበሰብ ማስረዳት ከኛ የሚጠበቅብን ጥገኝነት ስሉ ማስረዳት ከኛ ለምን እርዳታ እንደምንሰበስብ ለነዚህ ማስረዳት አይጠበቅብንም። ምክንያቱም እነሱ ቀንና ሌሊት በቲክቶክ በዋትስአፕ ገንዘብ ሲሰበስቡ አንድም ኦሮሞ ወጥቶ የጠየቀ የለም። ለምንድን ነው የምታስበው? እነሱ እንደው በግል የሸዋን የጎንደርን ህዝብ ላስታጥያሉ። ijoollee oromoo fakkeenyaaf UA kana keessatti jechuudha buutikii habashaatu jira. buutikii habashaa sana biddeena shiroo maal uffanni bitatamutu jira. Jarri kun akka jarri oromoota walloo ajjeesisaara nu itti himi. Akka jarri biyya kamirratti iyyuu ta'e jechuudha biyya keessatti illee silaa waan akkasiin jiru. Biyya alaa kana keessatti suuqii jaraa irraa oromoon tokko akkasii waa tokko hin fayyadamne. Baay'ee siisii kamiimiti sila nama keenya tintinaadha jala keenya agar ndaame amma kan beekutti jechuudha saarii jedhamtu tokko kanarratti jechuudha saarii suuqii saarii sana jechuudha kan fayyadamu kan tiktokii kanarraa waa irraa xalabataa oolu oromoodha. Isiidha garuu kan biyya kana keessatti birrii faannoodhaaf walitti qabdu jechuudha. Beekamtu jechuudha faannoo kan tiktokii kanarratti faannoodhaaf kan birrii walitti qabdu isiidha. Maaliif ta'a wanta akka kana amma fakkeenyaaf buutikiin ijoollee oromoo qabdu guutee jira biyya kana keessatti wal guddisuu hin jiru. Dhaqanii jararraa waa bitatanii jarato birrii keenyaan jara ajjeesisaarra nu. Kanaaf ijoolleen oromoo hundi keessanuu jechuudha akka imaaraatiittis ta'e akka biyyuma addunyaa kanarra jirtanutti suuqii jaraatii waa hin bitatina, birrii jaraan hin galfatina, maallaqa keessan karuma kamiin iyyuu jaraa wajjiniin walitti hin dhufina. Birrii kan keessantu horii keessantu deebisee uummata kan keenya achi keessaa ficcisiisaa jira. Kan sirriitti hubachuu qabdu. እሺ ዚዞ የት አለ? ለምን እንደወጡት ሎዴ የት አለ? አንድ ነገር የምነግራችሁ ፋሬ ቆለ ሲገልጫ ያደ ከሰን ከነዳ ኦቦሌወን ኬኛ ሁባዱ ሱሙኒነት ያጠያላ ጋራ ዋቲን ቢቱ ኦቦላኬ አጀሲሳ ጅራ ዚዞ ሜዱ በዱ ሚውቲ ቀበዳቲ ሰላም አለይኩም ወራህመቱላሂ ወበረካቱ ጀልቀባኒ ሙቤኪ ኡከን ከሄዱን ይረፈቺ ረቢ ሲያፈይሱ ረቢ ሲራፉ ዱቲ ቱርክሌ ነመጅራ ነመሲ ተቀበሉ ሙጨቲን ተከስጀለ ጅርቲ ሙቤና ዱቢሱ ከሳን ጀቻ ቱርቴና በሬሳ ቱርቴ ናብልብልቴት የረቢ ጀደ አብዲቲ ጌታቸው ተቆፈደ ደማ ዮ አኒ ዱቢን ጀጀባታቴ ሲታኒ ማከሳነ ሲትም ኦኬ ከሳና ሶፍና ቤኮ እኔም ከጎንህ ነኝ። ፕሊዝ ዋትስአፕ ላይ አውራኝ። ስልክህ አልወጣለኝ ለምን እንደሆነ አላውቅም።
የበፊቱ ስልክሽ ነው አለ ያለኝ ይመስለኛል። ላኪ እስኪ ሃይ በለኝ ፈልጌ አጣውክና ሃይ በለኝ። እሺ ሃይ በይኝ ስትወርጂ። እሺ ዚዞ ነበር ወሉማ ገለት እኛ ማለት የምንፈልገው ነገር የወሎን ኦሮሞ እየገደለ ያለው ይሄ የታጠቀ ሽፍታ ማንም አያውቀውም። ይሄ ዘላኑ ሽፍታ ነው። ይሄ ባንዳው ማለት ነው። ከኤርትራ አንዴ ኤርትራን አንዴ ምንን እየጠራ እንትምል ባንዳ ነው። ስለዚህ የወሎ ኦሮሞ አይደለም 70 እና 80 ሚሊዮን እስከ ትሪሊየን እንለቅማለን። እነሱ ተቋቁሞ ክልል እስከሚሆኑ ድረስ እስከ መጨረሻው ሰዓት እስትንፋሳችን እስካለ ድረስ እንቆምም። ይሄ ጽንፈኛ ግን አከርካሪው ተመቶ አርፎ ቁጭ ብሎ ይቀመጣታል። ከብሔር ብሔረሰብ ጋር እየተናከሰ እንደ እብድ ውሻ በሄደበት ቤኒሻንጉልን በጅምላ ሲጨርስ፣ የደቡብን ህዝብ በጅምላ ሲጨርስ፣ የትግራይን ህዝብ ሄዶ በግፍ ሲጨርስ፣ ዛሬ ወሎን ጾም እየጠበቁ በየአመቱ አንድ በኦሮሞነቱ ሁለት በሙስሊምነቱ ባልበላ አንጀቱ ሁሌ ይዋጉታል። እሱ ባልጾመበት ሰዓት ሁለቴ ነው ሶስቴ ሄዶ እየገረፏቸው ነው የመለሱት። እነዛ ቀጣጭሎቹ ባለሽርጣ ተማረከ እኮ አንዱ ታለ እየገረፏቸው፣ ግን በጾም ሰዓት አንጀቱን ባዶ አይደለም በመሳሪያ በእጅ እንኳን ጾመኛ ሰው ከነካ ምን ያህል እንትን እንደሚሆን እናውቃለን እኛ ጾመኞች ማለት። ስለዚህ ዛሬም ነገም ሙባረክ ለሚያደርገው ለህዝቡ ነው ለሚያደርገው ነገር ሪስኪ ወስዶ ነው። ማንም ነገር ምንም አይነት ነገር ቢመጣበት ኃላፊነት ወስዶ ነው። ለምን እነዛ በጥይት እየተቆሉ ነው። ሙባረክን ዛሬ ቲክታክ ትዘጋበታል፣ ነገ ይከፍታል። የቲክታክ ችግር የለበትም፣ እኛ እንሰጠዋለን። ብዙ የሚሰጠው ሰው አለ። ስለዚህ ወደርክም ጠላህም ትደመሰሳለህ፣ ትጠፋታለህ። ሽፍታ ነህ። አንዱ እናገራለሁ ብሎ ትናንትና እኔ ባለሁበት ምን ተናገረ? ድምፁን ላሰማ እንዴ ወይስ አንተ ቲክቶክ ላይ እየሄደ ነው? እንደዚህ አለ። ዶክተር አብይ ትላላችሁ አለ፣ ጃልማሮ ትላላችሁ አለ፣ ጀዋር ትላላችሁ አለ፣ ጃልዳውድ ትላላችሁ አለ። እነሱ እኮ በኦሮሞማ ጊዜ በፖለቲካ ነው እንጂ ትንሽ እንትን የሚሉት አይደል? በኦሮሞማ ጊዜ አለ አንድ ናቸው። ወላሂ ኡርጎ ጠጣ ኡርጎ ልፈትል እንዴ ፖለኛ የፖለቲካ ልዩነት ነው እንጂ ጠላትነት የለንም እኮ። የፖለቲካ የአይዲዮሎጂ ልዩነት ነው፣ ጠላትነት የለንም። አሁን ሶስተኛ ድርድር ተጀምሯል ከጃልመሮ ጋር፣ ያልቃል፣ ሰላም ይመጣል። ስለዚህ የወሎን ኦሮሞ ለምን ተባበርክ ብላችሁ ሙባረክ ላይ የምትጮው ሰዎች ገና ቀን በቀን እና አብዲ ጌታቸው መጥቷል። ገና እነሱም አገር ቤት ያሉትም ውጭም ያለው የትም ዲያስፖራ ሁሉም ተረባርቦ የወሎን ህዝብ ለማዳን ተደብቀው በጣም ብዙ ጊዜ እህቶቻችንን ሲያሞኟችሁ የኖሩ ዛሬ ላይ ማንነታቸው ተጋልጧል። እኔ ነኝ ይህን ሙባረክን አሁን እዚህ ቤት መጥቶ የተናገረውን ሪኮርድ ከላይ ብሰወጣ የተወሰነ ደቂቃ ይቆያል ይመስለኛል ሙሉ ቪዲዮውን ለማውጣት። እሱን ጠብቄ ቪዲዮውን እለቅላችኋለሁ፣ ሁላችሁም እንድታንሸራሽሩት። ጉዞ ወደ ወሎ የሚለውን ነገር በስነ ስርዓት ተናግሯል። ሙሉ በሙሉ ህዝባችንን ለመጨፍጨፍ ገንዘብ አሰባስበው ሊልኩ እንደሆነ በዚህ 2 ቀን እንደሚደርሳቸው ተናግሯል። ስለዚህ በቻላችሁ ቤተሰቦቻችሁን እየደወላችሁ አሳውቁ። ቤተሰቦቻችሁ ራሳቸውን ይጠብቁ። በነገራችን ላይ ከሚሴ ላይ ያሉ አማራዎችን ሳይወዱ በግዳቸው በየቤታቸው እየሄዱ ከአማራ ጋር እንዲዋጋ እያደረጉና በጣም እምቢ ያሉትን ወደ ትግል አንገባ ያሉትን ያው እርምጃ እየወጋቸው ነው አውቃለሁ። በጣም ግራ የሚባል ያለው ለወደ ጦርነት ልንገባ ነው። የአሁኑ ቦታ የደረሰ ነው። ኦርቶዶክስ አንድ ሙስሊም ኦሮሚያ ክልል ጫጫታ ያስነሳ የለም። እዚህ ቦታ ነው የምፈልገው። ሽመልስ አብዲሳ ሙስሊምን ተሳድቦ፣ ጀዋር መሐመድ ክርስቲያንን ተሳድቦ ማንም አልተናገረም። ቆይ ከሱ አፍ ስማ በእናትህ። ወይኔ ኦሮሞማ እነሱ ጋር በጣም ብዙ ነገር አለ። ልብ ካላችሁ ሽመልስ አብዲሳ ከዚህ በፊት የሙስሊም ስሞች በስተዋል ብሎ ሲል አንድ ኦርቶዶክስ አንድ ሙስሊም ኦሮሚያ ክልል
ጫጫታ ያስነሳ የለም። ሽመልስ አብዲሳ ሙስሊሞችን እንደሚጠራ በደንብ እየተናገረ ነው አይደል? አንድ ሰው ግን የኦሮሚያ ሙስሊሞች ጥያቄ አላነሱበትም። ለምንድን ነው? ሀሳቡን ይገዛቸዋል። ኦሮሞነትን ስለማይነካባቸው፣ ኦሮሞነትን ስለሚያስከብርላቸው ጉዳዩ ብለው ነው የተውት። ጆሃር መሐመድ እኛ ጋር አንድ ክርስቲያን ቀጥ ብሎ መሄድ አይችልም፣ አንገቱን በሜንጫ ነው ብሎ ሲናገር አንድም የእምነቱ ተከታይ ሀሳብ ተቃውሞ አላነሳበትም። ለምንድን ነው? እነሱ በየትም የፈለግከውን በላቸው፣ ኦሮሞነቱን ብቻ ትንካበት። ይሄን ያክል ብሔርተኛ ሆነው፣ ይሄን ያህል ዘረኛ ሆነው፣ ይሄን ያክል ጽንፈኛ ሆነው ሙስሊሙም ክርስቲያኑም በአንድ ሆነው አማራ ጭፍጨፋ ላይ አንድ ያደርጋቸዋል። ውሸት ነው። ሻልመሮን በለው አብይ አህመድን በለው እነ ጆሃርን በለው ብልጽግናን በላቸው ኦፒኤን ነው ምናምን ሁላቸውም እንትናቸው እንኳን የተለያየ የፖለቲካ እይታ እንኳን እና ፓርቲን ቢኖራቸው ኦሮሞነታቸው ላይ ግን አንድ ናቸው። አልሐምዱሊላህ ረብል ዓለሚን ጎበዝ ነው ይሄ ልጅ። አንድ አማራ ሙቤኮ በከደረታን ጅራ ዚዞኮ ወላሂ ሙቤ የሚልህ እነዚህም በደንብ ነው የማውቃቸው። ለምሳሌ አሁን ጀነራልን ሰው አድርገህ ለሱ ትናደዳለህ። ጀዝባ ነው። እዚህ ሳውዲ አረቢያ ድንጋይ ነው የሚሸከመው፣ ትምህርት የለው። አንድ ይሄ አሁን የሚናገረው አብዱ የሚባል ልጅ እዚህ ሳውዲ አረቢያ ነው ያለው። እነሱ ራሱ ይኸውልህ ልክ ሌሎች ሀገር በኮሎን እንደተያዙ የለም በአማራ ኮሎን ስራ ያሉ ቤተሰቦቻቸው እንዳይሞት አማራ የሚጫወቱ ናቸው እንጂ እነሱ ወንድሞቻችን መስራት አለባችሁ። እነዚህ ላይ ተለቃቅሞ እዛ አንተ አሁን ሙቤ ኦሮሞ አይደለም የወሎ ኦሮሞ ተውና ወሎ አማራ ነኝ